ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች እንደምን አላችሁ? ዛሬ በጣም ወሳኝና ብዙ ወላጆችን እንቅልፍ የሚነሳ ጉዳይ እንድንወያይ መጥተናል። ልጄ ለምን ቶሎ ቶሎ ይታመምብኛል? የበሽታ የመከላከል አቅሙ ስለምን ደካማ ሆነ? የሚሉ ሀሳቦችን ወላጆች ያነሳሉ። ልጆ ቶሎ ቶሎ መታመማቸው በራሱ በሽታ ሳይሆን ሰውነታቸው የበሽታ የመከላከል አቅሙ ነው ወይ ደግሞ ኢሚዩኒቲ ሲስተማቸው ደካማ ስለሆነ ነው። ስለሆነም እርዳታ እንደሚያስፈልጋቸው አመላካች ነው። እነዚህን ደግሞ 7 ወሳኝ የሆኑ ነጥቦችን ሰውነታቸው በሽታ የመከላከል አቅማቸው የሚያጎለብቱ ነጥቦችን እናያለን። አብራችሁን ቆዩ። የመጀመሪያና ዋነኛው ነጥብ አመጋገብ ነው። በተለይ ቫይታሚን ሲ ያላቸውን ምግቦች ከፍራፍሬ ብርቱካን፣ ሎሚ፣ ፓፓዬ፣ ማንጎ ቫይታሚን ሲ ያላቸውን ሌሎችን ምግቦችን በመስጠት በሽታ የመከላከል አቅማቸውን ይገነባልናል። እንዲሁም በተጨማሪ ዚንክ ያላቸውን ምግቦች ከጥራጥሬ አተር፣ ባቄላ እንዲሁም ደግሞ ስጋን በመስጠት በሽታ አምጪ ተዋሲያንን ለመዋጋት ይረዳናል ማለት ነው። ነገር ግን አንድ ትልቅ ስህተት የምንሰራው ልጆች እነዚህ ምግቦች አልበላ ሲሉን ጣፋጭና ጃንክ ፉዶችን ፕሮሰስድ የሆኑ እንደ ፒዛ፣ በርገር የሆኑ ምግቦችን መስጠት ነው። ይህ ደግሞ ተቃራኒ የሆነ ውጤትን ያመጣል። ስኳር የበዛባቸው ምግቦች በሽታ የመከላከል አቅማቸውን ያዳክማል። ስለዚህ ፍራፍሬ፣ አትክልት በተለያየ መልክ እያሳመርን ማቅረብ ይኖርብናል። ሁለተኛው ነጥብ ልጆ በቂ እንቅልፍ እንዲያገኝ ማድረግ ነው። እንቅልፍ ለሰውነታችን ልክ እንደ መድኃኒት ነው። አንድ ልጅ ሲተኛ ሳይቶካይንስ የሚባለውን ፕሮቲን ያመነጫል። እነዚህ ፕሮቲኖች ናቸው በሽታንና ኢንፌክሽንን የሚዋጉልን። አንድ ሕፃን በቀን ቢያንስ ከ10 እስከ 13 ሰዓት እንደ እድሜያቸው መተኛት አለባቸው። እንቅልፍ የሌለው ልጅ በቀላሉ ለጉንፋንና ለተለያዩ ቫይረሶች ተጋላጭ ይሆናሉ። ስለዚህም የልጆቻችንን የመኝታ ሰዓት ማክበርና ጸጥ ያለ አካባቢ መፍጠር ለጤናቸው መሰረት ነው። ሶስተኛው ነጥብ ንጽህና መጠበቅ ነው። ንጽህና መጠበቅ ማለት ገላን መታጠብ ብቻ ሳይሆን የእጅንም ንጽህና መጠበቅ ነው። 80% የሚሆነው ኢንፌክሽን የሚተላለፈው በንክኪ ነው። ልጆች የተለያዩ ነገሮችን ሊነካኩ ይችላሉ። እጃቸውን አፋቸው ውስጥ ይከታሉ። ስለዚህ ከውጭ ሲገቡ ከመግባታቸውን በፊት ከሽንት ቤት መልስ እና ከእንስሳት ጋርም ከተጫወቱ በኋላ እጃቸውን በሳሙና የመታጠብ ልምድ እንዲኖራቸው ማሰልጠን ይኖርብናል። ይህ ቀላል ተግባር ብቻውን በባክቴሪያ እና በቫይረስ የሚመጡ በሽታዎችን እንደ ሆድ ህመም የመሳሰሉትን በሽታዎች ይከላከልልናል። አራተኛው ነጥብ ልጆቻችን ስፖርታዊ እንቅስቃሴዎችን እንዲያዘወትሩ ማድረግ። በአሁን ጊዜ ልጆቻችን ስልክ ይዘው ሶፋ ላይ ረጅም ሰዓት ይቀመጣሉ። ይህ ደግሞ ለጤናቸው ጥሩ አይደለም። የአካል ብቃት እንቅስቃሴ በሰውነታቸው ውስጥ የደም ዝውውር እንዲፋጠንና በሽታ የሚከላከሉ ሴሎችን ወይም ደግሞ ዋይት ብለድ ሴል የምንላቸውን በቶሎ ስራቸውን እንዲሰሩ ያደርግልናል። ልጆች ወደ ውጭ ወጥተው እንዲሮጡ፣ እንዲጫወቱ፣ ንጹህ አየርም እንዲያገኙ ማበረታታት ይኖርብናል። ይህ ደግሞ ሰውነታቸው የአካባቢ አየር እንዲለምድና ጥንካሬ እንዲያገኝም ያደርግልናል። አምስተኛው ነጥብ አላስፈላጊ መድኃኒቶችን ማስወገድ። ይህ በጣም ጥንቃቄ የሚፈልግ ነጥብ ነው። ብዙ ጊዜ ልጆቻችን ትንሽ ሲያማቸው፣ ሲያስላቸው፣ ሲያተኩሳቸው በራሳችን ከመድኃኒት ቤት መድኃኒት ገዝተን እንሰጣለን። ይህ ደግሞ የተፈጥሮ የሰውነት የመከላከል አቅሙን ያዳክምብናል። ስለሆነም አንደኛ በባለሙያ ምክር መድኃኒቶችን መስጠት፣ ሁለተኛ ደግሞ ለሰውነታቸው በተፈጥሮ የመከላከል አቅም እንዲኖረው እድልና ጊዜ መስጠት ተገቢ ነው ማለት ነው። ስድስተኛውና የመጨረሻው ነጥብ ልጆቻችንን ክትባት ማስከተብ። ልጆቻችንን በጊዜውና በሰዓቱ ተከታትለን ክትባት ማስከተብ ይኖርብናል። ክትባት ማለት ሰውነታችን አስቀድሞ በሽታን የሚከላከልበት መንገድ ነው። ስለሆነም በጊዜውና በሰዓቱ ልጆቻችን ክትባት ማግኘት ይኖርባቸዋል ማለት ነው። ስለ ክትባት ሰፋ ያለ ቪዲዮ ስለሰራን ታች ላይ ሊንኩን እናስቀምጥላችኋለን። በበቂ ሁኔታ መረጃ ማግኘት ትችላላችሁ። በተጨማሪም ውሃ መስጠት ይኖርብናል። ልጆቻችን በቂ የሆነ ፈሳሽ ማግኘት ስለሚኖርባቸው በበቂ ሁኔታ ውሃ መስጠት ይኖርብናል። 75% የሚሆነው ሰውነታችን ውሃ ስለሆነ ልጆቻችን ውሃ እንዲጠጡ ማበረታታት ይኖርብናል ማለት ነው። ዛሬ ያዘጋጀንላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።